ሃይ ጋይስ ሰላማችሁ ብዝት ይበልልኝ። ይህንን ቻናል አዲስ ከሆናችሁ ሰብስክራይብ፣ ተመቻችሁ ቪዲዮ ካለ እንድሰራላችሁ ሜሽን ከስራ አድርጉልኝ። ይመቻችሁ። የማጅስተር ካልሆነ ላይ የቀለዱ ነው በበቂ ትንሽ ነው በቃ ያው ትንሽ ስለሆነ ትንሽ ነው በበቂ እደግ ያዘው እስቲ በዚህ ያመወሳት ኮሜንት ታስባችሁ ምን አይነት ስሜት እንዳለው በበቂ በቃ ምን ነው ተበብሉትም እንዴ ወደ ገደለው ገቡ ናታሽ አሞን ና ዛም በቃ እሱ አዎ ና ያዘው አንተ ትልቅ ና ያዘው ደዋለ ይቀርክ አመለጠ ከባድ ነው እንዴ ለነሱ ይችላል ነው ለነሱ ይችላል ያልቅስ ንሳቅ ምን አባረው ምትለኝ ወንድ ልጅ ቻለ ነው ማለት ፊት ቀይሮ አባ በቀር ነው የምሩን ነው መጀመሪያ መጀመሪያ አይደለማ መጮቅ የለውም እንደዚህ አልተነጋገርንም የሆነ ጊዜ ላይ እንደዚህ በጣም አሞኝ ከሳክል ላይ ወድቄ ማለት ነው። እግዚአብሔር የሚገርም ታሪክ አለ በዚህ እና ምልክት ወጥቷል። እዚህ ጋር የሚታያችሁ ያሌለ ነው ኢማሙ በጣም ከባድ ነውና አንዱ እጪን አንዱ እግሬ አንድ ይዞኝ የታሸው በጣም ከባድ እግዚአብሔር እና ሪአክሽን ለማድረግ ፈልገን ነው። ኮሜንታችሁ አመሰግናለሁ። ይሄኔ ነው ፌንት መብላት ሲጀመር እንዴ መሰላችሁ። መጀመሪያ ከሱ ጋር ነበረች ፍቅረኛ ሆና እና ከሱ ጋር ተጣልተው ከጓደኛው ጋር ጓደኛው ደግሞ አቅም መጀመሪያ አብረው እንደነበሩ ስለዚህ አንድ ላይ ሲያገኙ ያ ጓደኛው ስለሚያውቅ እሱ ሰላም ይላትና እሷን ያለለን የተበቀላት ጓደኛ ምን ያህል እንደሚጠቅም በዚህ ቪዲዮ ደግሞ እናያለን። በጣም አስተማሪ የሆነ ቪዲዮ ነው። እስቲ እስከመጨረሻ ፈታ ዘና በሉበት። እንዴት እኔ ላይ ትማግጣለህ? ምን ይባላል አሁን? ይሄ በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ አንድ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋ ስትሽከረከር ይዟል? ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልቡ ውስጥ ፍቅር ካለ እኔን እያየህ አዋራኝ ነው። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘ። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ያስተኛው ቴኔ አባ አስበው። በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታረጋለህ? ለምን ክፍተት ትፈጥራለህ? አባ ወይ ወዳለው እንደውም አባ ያልኩህ እሱ ነው። ሰላም ነው
አያሳዝንም ስትይ እና የሆነ ምግብ ምናምን ይምጣልህ ምን ጎሎብኝ ወንድሜ እንትን አምጣልኝ ኮካ እሺ የኔ እናት አይዞሽ መጣው ትናንት አይሾ ስፒድ ኢትዮጵያ መጥቷል እና ምን እንደተፈጠረ ከጆን ዳንኤል ጋር እናያለን። ግን በነገራችን ላይ ማንም ሰው ታዋቂ ይሁን ከሱ በላይ ሌላ ሰው ተመጣ እና ይሄ ቪዲዮ ምን መሰላችሁ አይሾ ስፒድ ከምንም አልቆጥረውም እግዚአብሔር ከምንም አልቆጥረውም እና እኛ ደግሞ ጆን ዳንኤልን በጣም የምንወደው የምናደንቀው ሰው ነው። እስቲ ይሄን ቪዲዮ አብረን እንየው። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን ሁለት ፕሌን ወጣ። መጀመሪያ ያወራውን ቀድቼዋለሁ። አንወርድም። ኧረ ተውት ሊበዚሁ አትሽፉበት። ድጋሜ ይታሰር እንዴ? ምንድን ነው? There's two people talking to me right now. We are here in Ethiopia. This is Africa.